Voice of America. ቅዳሜ ምሽት ባህር ዳር ከተማ ውስጥ 3 አንጋፋና ታዋቂ አርቲስቶች ሊሳተፉበት በነበረው የሙዚቃ ዝግጅት ላይ የሞተ ሰው እንደሌለ ነገር ግን የቆሰሉ የፖሊስ አባላት መኖራቸውን የክልሉ መንግስት አስታውቋል። ጉዳት ደርሶባቸዋል የተባሉት የፖሊስ አባላት ሕክምና የተደረገላቸው መሆኑንም የክልሉ መንግስት ቃል አቀባይ ለቪኦኤ በሰጡት መግለጫ ጠቁመዋል። በባህር ዳር ከተማ የሚኖሩና ስማቸው እንዲጠቀስ ያልፈለጉ ነዋሪ በፍንዳታው 2 የፖሊስ አባላት መሞታቸውንና 5 ሰዎች መቁሰላቸውን ለቪኦኤ ተናግረው ነበር። ኮንሰርቱ የተዘጋጀው ዳሽን የሚባለው ቢራ አምራች ፋብሪካ አዲስ ለጀመረው ባላገሩ ተብሎ የሚጠራ የቢራ ምርት ማስተዋወቂያ እንደነበረና ፍንዳታውን ያደረሱት ይህን የተቃወሙ ሊሆኑ እንደሚችሉ ነዋሪው ጠቁመዋል። ኮንሰርቱ ለምን ዓላማ እንደተዘጋጀ እንደማያውቁ አርቲስቶቹ ገልጸው እንደማንኛውም የሙዚቃ ዝግጅት ሁሉ ለአንድ የሙዚቃ ባለሙያ የሚያስፈልገውን ድርድር አድርገው እንደሄዱ ይናገራሉ። አዘጋጁ ዩጎቪያ ኢንተርቴይንመንት ኮንሰርቱን ለማዘጋጀት የወጣውን ጨረታ አሸንፈን የሰራ ነው ብሏል። ፍንዳታው ሲደርስ መድረክ ላይ የነበረችው ኩኩ ሰብስቤ እኔ እንደማንኛውም የሙዚቃ ዝግጅት ዘፍኜ ሰውን ላስደስት ነው የሄድኩት፣ ህዝብን የሚያበሳጭ ነገር ለመስራት እንዴት እደፍራለሁ ብላለች። ማምሻውን አነጋግሬያታለሁ። እኔ በኔ በኩል ያለው ነገር ስራ አግኝቼ መሄዴን ብቻ ነው የማውቀው። ባህር ዳር ህዝቡን ለማስደሰት ስራዬን ለመስራት ዘፈኔን ለመስፈን እዛ ተገኝቼ ህዝቡን ለማስደሰት እንደ ዘፋኝነቴ ያ ነው የኔ ምኞትም ፍላጎትም። በዛሬም ስሰራ እንደኖርኩት እና በማላውቀው ነገር በድንገት የማውቀው ነገር ተኩስ ሲተኮስና ሲፈነዳ የሆነ ነገር ነው የማውቀው። ከዛ ከስቴጅ ወረድኩ። ባንዱም ተከትሎኝ ወረደ። በቃ አትሊስት እግዚአብሔር በሰላም ደግሞ አወጣን። መቼ ነበረ የሄድሽው? ማን ነበር ያናገረሽ? ምንድን ነበርስ ኮንሰርቱ? ኮንሰርቱ ስፖንሰር ያደረገን ቢራ ነው፣ ባላገሩ የሚባል ቢራ እና እኔ የምልሽ ለእያንዳንዱን ግን ከእግዚአብሔር ጋር ወጥ ለመናገር ይሄን መቼም በዘፋኝ ላይ የመጣብንን አደጋ ይሄ ነው ብዬ ልናገር አልችልም። በየምክንያቶቹ ማናቀው ነገር እኛ ፖለቲሽያን አይደለንም፣ እኛ ዘፋኞች ነን። የምናቀው ነገር ሄደን ህዝብ ማዝናናታችንን ነው። ውስጡ ያለውን በቢሃይንድ በሲን ያለውን ነገር ደግሞ እንደገና ሌላ ሆምወርክ ነው መመርመር። ለአንድ አርቲስት ደስተኛ ሆኖ ህዝብ ማስደሰት ነው ስራው። ያን ሁሉ ደግሞ ምርመራ ውስጥ መግባት እንደምን አስበዋለሁ? በምንስ አስቤው? በዚህም ላይ ደግሞ ማናችንም አልተነጋገርንም። መሐሙድ አሙድ ቀረ ብዬ ነው እንጂ የማስበው ኮንሰርቱን ካንስል አደረገ ብዬ ማናቸውንም አላሰብኩም። አልተገናኘንም። እኔ ካረጋኸኝም ጋር አላወራሁም። የማውቀው ነገር ስራ የገበተላይ እጄ ስራ መስራቴን ብቻ ነው የማውቀው እና እንዲህ ያለ ነገር ሲደርስብኝ ከደነጋጤ በቀር ሌላ ምንም ነገር የለኝም። አላውቅም ምንም። ምንድነው ምክንያቱ ይታወቃል? አዎ ምክንያቱንም ለምን እንኳን ምክንያት እንደሆነ በጣም አሁን ውስጤ ስለተቆጣ ሁሉ አልፈልግም ላውቅም። ምክንያቱም የኔ ስራዬ ህዝብ ማስደሰት ነው፣ የህዝብ አስደሳች ነኝ እና እንዲህ ያለ ሰዎች ካሉ ከፖለቲካ ጋር እየተያዘ እኛን ለማጥቃት የሚፈልግ ስራ ከሆነ ህዝቡን የማያስደስት የመንግስት የማያስደስት ከሁለቱም ወገን የማያረገን ነገር ከሆነ እኛ የማይመለከትን ጉዳይ ውስጥ ነው ይሄንን ማድረግ ያለባቸው ቢራውን ያስመጡት ሰዎች ጋር ነው እንጂ ጥላቸው መሆን ያለበት ከአርቲስቱ ጋር ሊሆን አይገባም። እኔ ልጅ ላሳደግ እኔ ልሰራ እኔ ልኖር ነው እኮ እንዴ! ምን ማለትሽ ነው? አንድ ፖለቲከኛ ነው ብሎ አንድ ታክሲ ነጂ ከመኪና ያወርደዋል አንዱን? ወይስ ጥርስ ሐኪም ቤት ጋር ላይ ሄድ ነው? ወይስ አልታከምም ሊል ነው? ማንን ያውቃል? በምንስ ይገባኛል? እኔ ስራዬን መስራቴን ነው እንጂ የማውቀው። ምናልባት ቀደም ብለው የተረዱ ሊኖሩ ይችላሉ እና መሐሙድ አውቀው ሊሆን ይችላል። እኔ ግን አላውቅም። እኔ የማውቀው ስራዬን መስራቴን ነው። ሞቼም እኮ አርፌ ነበር፣ በሞትም እኮ ይኸው ነበር። ገባሽ እንዴ? ለእኔ እኮ ነው ጉዳቱ። እውነት ይሄ ነገር ጥሩ ነገር መስሎ ቢታይ ኖሮ ሄዳለሁ ብለሽ ነው እንዴ? መስፈን ጀምረሽ ነበረ? ዘፈኑ እስቲ ንገሪኝ። እንዴት ያለው ነው? እኔ እየዘፈንኩ ነው ይሄ ሆኖ ሀፕን ያደረገው ያኔ ነው። ገና መስፈን መጀመርሽ ነው ወይስ ከዛ በፊት ዘፈን ነበር? ከዛ በፊት አንዱ ለዘፋኞች ዘፍነዋል። እኔ ስዘፈን እኔ በመውጣበት ሰዓት ላይ ነው የሆነው። የቱ አካባቢ ነው ፍንዳታው የተከሰተው? ምንሽ በዛ ሰዓት ላይ እኔ እንግዲህ በህይወቴ በሙሉ የምልሽ እዛነት ኤክስፒሪየንስ ውስጥ ኖሬ አላውቅም። የቱ ጋር ይሁን የቱ ጋር ምን አውቃለሁ ብለሽ ነው? የማውቀው ነገር የሆነ ድምጽ ስሰማ ብቻ እሱን ነው የማውቀው። እና ሮጬ ወደ ባክስቴጅ በመሮጤንና ባንዱን በቃ ከደወለ ተከትሎ እንደወረደ ነው የማውቀው። ኦፕን ኤር ነው። ብዙ ሰው ነበር? አዎ ሰው ነበር። በጣም እጅግ በጣም ብዙ ሰው ባይባልም በደንበኛ መጠነኛ ሰው ነበር። ሾውን ተሰብስቦ ለመስራት ያልበቁ ሰው ነበር። የተጎዳ ሰው አለ ከእናንተ በኩል ከባንዱ አካባቢ? የለም እግዚአብሔር የተመሰገነ ይሁን። ማንም አልተጎዳም። በሌላ የተጎዳ ሌላ አካባቢ እዛው ኮንሰርቱ ላይ ከነበረ ሰው የተጎዳለ የሰማሽው? አልሰማሁኝም።
በእኛ በኩል ግን የተጎዳ ሰው የለም። በቃ ከዛ እኛ ወረድን ወደ ቤታችን ሄደን ሁላችንም በሾው ተቋረጠ አለቀ። ከዛ በኋላ ምክንያቱን ለማጣራት አልሞከርሽም? እኔ ምልሽ ሁለተኛ እንኳን ይሄን ላጣራ ከመናደድ ብዛት ሁለተኛ መስፈን የምችል አይመስለኝም በበኩሌ። እውነቱን ልንገርሽ በጣም ነው ያዘንኩት። በጣም ለምን የት ነው ስለዘፋኙስ ምንድነው የሚሆነው? የኛ ታሪክ የኛ ፊውቸር ምንድነው? እና ለአመት ያሳደገን እናስደስታለን ብለን በተኔ ሲደርስብን ለኔ ሳድ ነው። ገና ነኝ እሱ ላይ ለመድረስ እሱን ለመናገር ገና ነኝ። ለመስፈን እንደዚህ ትልቅ ኮንሰርት ላይ ሄዶ ፊር ላይ ነኝ ገና ፍርሃት ውስጥ ነኝ ያለሁት። አላውቀው በማን ነው ያዘንሽው? ሀዘን የተሰማሽ እንደዚህ በማት ያለሽ እንደዚህ አይነት ነገር የሚምልሽ ሲፈነዳ አንድ ነገር ሲመጣና እንደዚህ ጥቂትና መትረየስ ሰሚ በኔ ቦታ ብትሆኝ አርቲስት ሆነሽ ዘፈን እኮ ማለት ህዝብን የሚያስደስት ደስ የሚል ነገር ዘፋኙም ተደስቶ ህዝቡም ተደስቶ እኮ ሊለያይበት በማታውቂው ነገር በተለይ በቢራዎች እንትን አላወኩም እኔ ምን እንደሆነ እንኳን እነሱን ደግሞ ለሚመለከተው ክፍል መጠየቅ ይሻላል። እኔ የራሴን ድርሻ ነው መነግርሽ፣ የተሰማኝን ፔን ነው መነግርሽ። ኮንሰርቱ እንደማንኛውም የሙዚቃ ኮንሰርት ነው ተብሎ ነው አንቺ የተነገረሽ? ነው እንጂ አለበለዚያማ እንዴትስ እደፍራለሁ? እንዴትስ ህዝብን የሚያበሳጭ ነገር ከሆነ እኔ እኮ የህዝብ ልጅ ነኝ እኮ እንዴት አድርጌ እደፍራለሁ? ይሄን ነገር እንደማንኛውም ሁሉ ጊዜ እኮ ይደረጋል። ሁሉም ቢራ እንትን ያደርጉሻል፣ ስፖንሰር ያደርጋሉ። እኔ ምን አውቃለሁ? ባላገሩ የሚባል ቢራ አዲስ ነው የመጣው ስፖንሰር አደረገሽ ተብዬ ስባል እሺ ብዬ ነው የምመጣው እንጂ በምን ወደ ኋላ አድርገሽ ታስቢያለሽ? እንዴት አድርጌ በምን አስበዋለሁ? አሁን ግን ለወደፊቱ ሁለተኛ ሌላ ደግሞ ትርፍ ስራ ልንሰራ ነው። ፍርሃትም ሊደርስብን ነው። የኮንሰርቱ አዘጋጅ የዩጎቪያ ኢንተርቴይንመንት ባለቤት አቶ ብርሃኑ ተድላ ለአሜሪካ ድምጽ እንደተናገሩት ባህር ዳር ከተማ ሊካሄድ የነበረው የሙዚቃ ኮንሰርት ዳሽን ቢራ አዲስ ለጀመረው ቢራ ለማስተዋወቅ የተዘጋጀ የሙዚቃ ኮንሰርት እንደሆነና ይህንንም የማዘጋጀት እድል ያገኙት የወጣውን ጨረታ አሸንፈው እንደሆነ ይገልጻሉ። በባህር ዳር ከተማ የሚገኙና ስማቸው እንዲጠቀስ ያልፈለጉ አስተያየት ሰጪ በበኩላቸው የዳሽን ቢራ ንብረት የሆነው ባላገር ቢራን ለማስተዋወቅ የተዘጋጀውን ኮንሰርት የተቃወሙ ሰዎች አደጋውን አድርሰው ሊሆኑ እንደሚችሉ ይጠቁማሉ። ቀደም ብሎም በድረገጾች ላይ የዚህን የሙዚቃ ኮንሰርት ለማስተዋወቅ የወጣው ፖስተር ላይ የኤክስ ምልክት ተደርጎ ዳሽን ቢራ የፓርቲ በመሆኑ መንግስትን የሚደግፍ የሙዚቃ ዝግጅት ላይ እንዳይሳተፉ ቅስቀሳ ሲደረግ ነበር። ዝግጅቱን ያዘጋጁት የዩጎቪያ ኢንተርቴይንመንት ባለቤት አቶ ብርሃኑ ተድላ ኮንሰርቱን እንዴት እንዳዘጋጁ ይናገራሉ። ኮንሰርት ከዳሽን ቢራ ፊልም ማህበር ጋር ጨረታ ወጣ። ጨረታውን አሸነፍን። ስራውን ለመስራት ኢቨንቱን ለመስራት ማለት ነው። ዘፋኞቹን ለማቅረብ እና አላማው ያው ክብር ለባላገሩ የሚል ኮንሰርት ነው። ባላገሩ የሚባል ቢራ አዲስ ምርት አለና ያንን ቢራ ለማስተዋወቅ ወይም እንትን ላውንጂንጉን የምርቃት ባህል የቢራው የሚመረቅበት ባህል ነው። የሙዚቃ ዝግጅቱን የቢራው ድርጅት ስፖንሰር ያደረገበት ሳይሆን ቢራውን ራሱን ለማስተዋወቅ እንደነበር ይናገራሉ። በዚህ ኮንሰርት ላይ አርቲስት መሐሙድ አህመድ፣ አርቲስት ኩኩ ሰብስቤና አርቲስት አረጋኸኝ ወራሽ ሊገኙ እንደነበር ገልጸው የአርቲስት መሐሙድን በተመለከተ ይህም ብለዋል። ቢራውን ይዤ ጠጡ አለልም እንዴ እንደዚህ ያለኝ እሺ ጋሽ መሐሙድ ይናገርም ግን የቢራ ባነሮች ይኖራሉ የሚል የቃል ውይይት ነበር። የቃል ስምምነት አድርገናል። ቢራውን በእጄ ይዤ ጠጡ ብያለሁ ማለት ጋሽ መሐሙድ ማንኛውንም ቢራ ከተወሰነ ጊዜ በኋላ በእጁ ይዞ ጠጡ አይልም። ያንን ማምተናል። በእጁ ይዞ ጠጡ አትልም ጋሽ መሐሙድ ግን ስፖንሰር ስላደረገኝ ቢራ ካምፓኒው ማስታወቂያ ባነሮቹ ላይ ምናምኖቹ ላይ ይኖራል። ይሄ በቃል ከዛ በኋላ ከፍተኛ የገንዘብ ክፍያ ከአርቲስት መሐሙድ አህመድ ባለቤት እንደተጠየቁም ይገልጻሉ። በዚህ ላይ ግን የአርቲስት መሐሙድ አህመድን ምላሽ ለማግኘት ተደጋጋሚ ስልክ ሙከራ አድርገን አልተሳካልንም። አዘጋጁ በመጀመሪያ እንደገለጹት አርቲስት መሐሙድ ቢራ አላስተዋውቅ በሚል ተቃውሞ ማሰማቱንና በሙዚቃ ዝግጅቱም ላይ አለመገኘቱን ተናግረዋል። አርቲስት አረጋኸኝ ባህር ዳር ከተማ ከገባ በኋላ ኮንሰርቱ ላይ እንዳልተገኘ አዘጋጁ ገልጾ አርቲስት አረጋኸኝ የሙዚቃ ኮንሰርቱን እንዲያቀርብ ሲጠየቅ ማንኛውም ሙያተኛ የሚያቀርበውን ጥያቄ ለአዘጋጆቹ ከማቅረብ ውጪ የሚያውቀው ነገር እንደሌለ ይናገራል። ኮንሰርትኛ አንደኛ በቃ ፕሮፌሽኑ እኮ የሚያዘውን ነው። በቃ ሲጠየቃል አንድ ሰው ሲጠየቅ ኮንሰርት ነው። በቃ ኮንሰርት ነው። ኮንሰርት ከማጋ ነው የሚሰራው ከሌና ከሌ ያለ ባንዱ ማን ነው? ይሄን ነው በቃ በቀላሉ የምትመላለሽው መልስ ማለት ነው። የማንም ሙያተኛ ጥያቄ ነው የሚሆነው። በቃ ሌላ ነገር የለውም። በዚህ መልኩ ነው የማውቀው። ከዛ በኋላ ምን ተፈጠረ? ኮንሰርቱ ላይ ተገኘህ አንተ? ነው ከዛ በኋላማ የተፈጠረው ከምንም ጋር አይደለም። ባላገሩ የሚለው
እኔ ኮንሰርት በየሙያ ባልደረቦቼ ባላገሩ ሪከርድስ ባለቤት አብርሃም ወልዴ ነው። እኔ ባላገሩ የማውቀው ሌላ ብራንድ ስለሌለ ባላገሩ እኔ ባላገሩ አይደለም ነው የማውቀው። ስለዚህ እዛ ከደረስኩ በኋላ አላውቅም ነበር። ኮንሰርት ነው እንጂ ባላገሩ የሚለውን አላውቅም። አሁን ባላገሩ ምንድነው ብዬ አብርሃምን መጠየቅ ያለብኝ። ምንድነው የምታውቀው ስለዚህ ነገር አለ ስለሆነ የማውቀው ነገር የለኝም መግለጫ። በቃ በዚህ መካከል ነው የኔ ነገር የተፈጠረው። ባላገሩ ከሆነ እኔ ከባላገሩ ተለይቼ መውጣት አልችልም። የባላገሩ ባልደረባ ነኝ። ገና ያለንን ራዕይ ያለንን ነገር ያወጣናቸው ልጆች ገና ለህዝብ እናቀርብ ብዙ ነገሮች አሉ። ስለዚህ እዛ በደረስኩበት ሰዓት ይሄንን ካየሁኝ አንደኛ የሙያ ባልደረቦቼን ማነጋገር ነበርብኝ። ሳነጋግራቸው ይሄ አይደለም ኮንሰርቱ በሌላ ነገር ነው ያለው። ስለዚህ ከምንም ጋር የሚያገናኝ ሳይሆን በቃ ዋናው ጥያቄ ባላገሩ የሚለውን ነገር ባልደረቦቼ ስለማያውቁት አብራቸው ሰራ ጓደኞቼ ስለማያውቁ የዚህም ባለቤት ደግሞ አብርሃም መጠየቅ ስላለብኝ አብርሃም ጠይቀው ያውቀው። ስለዚህ አዙሬ መመለስ ነው እኔ በቃ ይሄ ነው ታሪክ። በዝግጅቱ ላይ የተሳተፉና አዘጋጆቹም እንደገለጹት የሙዚቃ ኮንሰርቱ በሌሎች 2 አዳዲስ ድምጻውያን ተከፍቶ አርቲስት ኩኩ የሙዚቃ ስራዎቿን ማቅረብ ስትጀምር የቦምብ ፍንዳታ ተሰምቷል። ከዚያም ተኩስ ነበር። በዚህ ምክንያት የሙዚቃ ኮንሰርቱ ተቋርጧል። የባህር ዳሩ ከተማ ነዋሪ እንደተናገሩት ፍንዳታው ከውጭ ቆመው የነበሩ ፖሊሶች ላይ የተነጣጠረ ነበር። አዘጋጁ አቶ ብርሃንም ፍንዳታው ኮንሰርቱ ከሚዘጋጅበት ውጪ ነበር ብለዋል። አስተያየት ሰጪው አገኘሁ ያሉትን መረጃ በዚህ መልክ ጠቅሰው ነበር። 2 ፌደራሎች ሙተዋል። የተወሰኑ ሰዎች ደግሞ በቁጥር አላቃቸውም። በቦታው ነው ያልነበርኩም። አሞስ 5 ያክል ፌደራሎች ወደ ሆስፒታል ገብተዋል ቆስለው ማለት ነው። ይህን ጉዳይ በተመለከተ የአማራ ክልል ኮሚኒኬሽን ጉዳዮች ኃላፊ አቶ ንጉሱ ጥላሁንን አነጋግሬያቸው ነበር። ቦምብ ፍንዳታ ነው የነበረው። በፍንዳታውም 2 የጸጥታ አካላት የአካል ጉዳት ደርሶባቸው ነበር። እነዚህም የጸጥታ አካላት ሕክምና ታክመው ወደ ተመልሰዋል ማለት ነው። ከሕክምና አገልግሎት በኋላ ተመልሰዋል። የሞተ ሰው የለም። 2 ሰው ብቻ ነው የተጎዳው። 2 የጸጥታ አካላት ናቸው። ስንት ቦምብ ነው የፈነዳው ቦታው ላይ? 1 ቦምብ ነው የፈነዳው። ያ ከዚህ ውጪ የተለየ ነገር የለም። ይታወቃል አደጋውን ማን እንዳደረሰው? ዝርዝሩን የጸጥታ መዋቅሩ ያው በወንጀለኝነት የሚጠረጥራቸውን ጉዳዩን ይዞ ያጣራል። እስካሁን ድረስ እከሌ ተብሎ የሚጠቀስበት ደረጃ ላይ አልተደረሰም። ግን ይሄ የጸጥታ መዋቅሩ ስራ ነው ማለት ነው። በምን ምክንያት ነው አደጋው የደረሰው? እንግዲህ ምክንያቱንማ መግለጽ የሚችለው ቦምቡን የጣለው አካል ነው። ግን ቅሬታዎች ነበሩ፣ ተቃውሞዎች ነበሩ። ኮንሰርቱን ስፖንሰር ያደረገው አካል የዳሽን ቢራ አካል የሆነው የባላገር ቢራ በመሆኑ እሱ ደግሞ የመንግስት ነው የሚል መንግስትን የሚቃወሙ ሰዎች ቅሬታዎች ነበሩ። ኮንሰርቱ እንዳይካሄድ የሚሉ ነገሮች ይነሳሉ። እንግዲህ በመጀመሪያ ደረጃ ቢራው የአማራ ክልል ቢራ ነው። ድርጅቱም የአማራ ክልል ህዝብ ድርጅት ነው። ቢሆንም እንኳን የህዝብ እንደዚህ አያደርግም። በዋናነት በክልሉ ውስጥ የተገኘውን ሰላምና መረጋጋት ለማደፍረስ እና ሰላም የሌለ ለማስመሰል የህብረተሰቡንም ሰላም ለማወክ ያው ጥረቶች ይደረጋሉ። የነዚህ አካል እንጂ በመሰረታዊነት ከተለያዩ ሌሎች ተጨማሪ ነገሮች ጋር የሚያገናኘው ነገር ይኖራል ተብሎ አይታሰብም። ነገር ግን በዚህ ደረጃ የሚገኘው መረጃ በጸጥታ መዋቅሩ ከነምክንያቱ ከነመነሻው እና ዝርዝር ሁኔታው ወደፊት የሚታይ ነው የሚሆነው። ነገር ግን የመጨረሻው ማረፊያው ህዝብ በሚዝናናበት ቦታ እንደዚህ አይነት ነገር ለማድረግ መሞከር ህዝብን ለማጥቃት ካለ ፍላጎት፣ ህዝብን ለማወክ ለመረበሽ ካለ ፍላጎት እንጂ ከአንድ ፋብሪካ ወይም ከአንድ ተቋም ጋራ ያለ ግንኙነት ነው ብሎ መውሰድ ለኔ ሞኝነት ነው። የህዝብ ነው ቢራው ሲባል የማን ነው? ፓርቲው ነው አይደል? የዳሽን ቢራ የትኛው ፓርቲ? ብአዴን የንግድ ድርጅት አይደለም። ስለዚህ የህዝብ ነው ቢራው ሲባል የማን ነው? የአማራ ክልል የጥረት የልማት ተቋማት ኢንዶመንቶች በክልሉ ውስጥ በተለያዩ የልማት እንቅስቃሴዎች ይንቀሳቀሳሉ። የተለያዩ ድርጅቶች አሉት፣ የንግድ ድርጅቶች፣ የልማት ተቋማት አሉ። ስለዚህ እነዚህ ደግሞ የህዝብ ሀብት ናቸው፣ ለህዝብ ይሰራሉ። በክልላችን ድህነትን ለመቅረፍ በሚደረገው ጥረት አስተዋጽኦ ያበረክታሉ። ለአሜሪካ ድምጽ ጽዮን ግርማ፣ ዋሽንግተን ዲሲ።